እና ፓርቲ ሁለተኛ ጉባኤው ላይ የተቀመጡ አቅጣጫዎች አሉ። እነዚህን አቅጣጫዎች ከጉባኤ ውሳኔ ማግስት አመራራችን ጋር አባላችን ጋር መላ ህዝባችን ጋር በየደረጃው ለመወያየት ጥረት አድርገናል። በተለይ ጠንካራ ፓርቲ መገንባት፣ ጠንካራ ፓርቲ ሲገነባ ጠንካራ መንግስት እና ጠንካራ ሀገረ መንግስት ስለሚገነባ የጠንካራ ፓርቲ ግንባታው ስራችን ላይ የበለጠ ትኩረት አድርገን እንደምንሰራ በየደረጃው ካለው የፓርቲ መዋቅር ጋር ለመግባባት የተሞከረበት ነው። ወደ ስራ የተገባበት ነው። በተለይ ከፍተኛ የሆነ መነሳሳት፣ ቁጭት የተፈጠረበት ነው። ፓርቲው የሚመራው በጠራ ሀሳብ ነው። በሀሳብ ልዕልና የሚያምን ነው። ችግሮችን በሀሳብ መፍታት፣ በውይይት መፍታት መቻል አለብን። ልዩነቶችን ማጥበብ እና መሰባሰብ እና በአንድ መቆም በህብረት ልማትም ሰላምም የመልካም አስተዳደር ችግሮችንም ማቃናት መቻል አለብን ብሎ የሚያምን ነው። ከዚህ አኳያ በየደረጃው ካለው የፓርቲ መዋቅር አባላችን ጋር ለመግባባት ጥረት ያደረግንበት ነው። በየደረጃ ያለው የፓርቲ አባላት አደረጃጀቶችን የማጠናከር ወደ ስራ የማስገባት ተግባራዊ እንቅስቃሴ ውስጥ አባላት ግንባር ቀደም ሚናቸው እንዲወጡ ማድረግ ስራዎች ለመስራት እየተሞከረ ነው ያለው። እስካሁን ባለው ሁኔታ ጥሩ ፕሮግረስ የታየበት ነው ብሎ መውሰድ ይቻላል። ምክንያቱም አሁን እንደ ሰሜን ወሎ ዞን አባላትን በማሳተፍ ወይ ደግሞ ግንባር ቀደም እንዲሆኑ በማድረግ የጀመርናቸው ስራዎች አሉ። በዚህ